ካስሜሮ በወርሃ ነሐሴ 2022 ነበር ከዓለማችን ኃያሉ ክለብ ሪያል ማድሪድ ወደ እንግሊዙ ሀብታም ክለብ ማንቸስተር ዩናይትድ የተቀላቀለው። ካስሜሮ በባለፉት 4 ዓመት የኦልድ ትራፎርድ ቆይታው ወቀሳንም ሆነ ውደሳንም አትርፏል። በተለይም በአሞሪም ዘመን ካስሜሮ በማንቹሪያኖቹ ቤት መድመቅ ችሏል። የመሃል ሜዳ ተጫዋቹ ካስሜሮ በኦልድ ትራፎርድ ቆይታው 150 የሚጠጉ ጨዋታዎችን አድርጓል። 24 ጎሎችን አስቆጥሯል። 13 ለጎል የሚሆኑ አሲስቶቹን ለቀያይ ሰይጣኖቹ አበርክቷል። ይህ የመሃል ሜዳ ሞተር ተጫዋች የካራባው ካፕ ዋንጫን በ2023 እና ኤፍኤ ካፕ ዋንጫን በ2024 በቀያይ ሰይጣኖቹ ቤት አሳክቷል። በተለይም በ2023 የካራባው ካፕ ዋንጫ ማንቸስተር ዩናይትድ ከኒውካስትል ዩናይትድ በነበረው የፍጻሜ ጨዋታ ካስሜሮ ግሩም የቴስታ ጎል ማስቆጠሩ አይዘነጋም። በያዝነው የውድድር ዓመት ካስሜሮ 9 ጎሎችንና 2 አሲስቶችን በፕሪሚየር ሊጉ ለማንቸስተር ዩናይትድ አበርክቷል። እንዲሁም 1 ቀይ ካርድና 8 ቢጫ ካርዶችንም አስተናግዷል። እናም ካስሜሮ በመጨረሻም እንዲህ ሲል ተደምጧል። I will carry Manchester United with me throughout my entire life. ማንቸስተር ዩናይትድ ሁሌም በሕይወት ዘመኔ ትዝታው በልቤ ውስጥ ታትሞ ይኖራል። እናም ማንቸስተር ዩናይትድ ይህን የመሃል ሜዳ ተጫዋች ለመተካት ከወዲሁ የአትላንታ ንብረት በሆነው የ26 ዓመት ኮከብ ኤንደርሰን፣ የሪያል ማድሪዱ ትኮሜኒ እና የኒውካስትሉ ሳንድሮ ታነሊ የራዳሩ ማረፊያ ሆነዋል።